ሰላም ለሁላችሁ ይሁን ወንድሞቼና እህቶቼ፣ የአክብሮት ሰላምታዬ በያላችሁበት ይድረስ። ፓስተር ሽመልስ ነኝ። ዛሬም በእግዚአብሔር ቃል አብረን ጊዜ እንድንወስድ በዚህ መድረክ መጥቻለሁ። ባለፈው ጊዜ ከሉቃስ ምዕራፍ 8 ከቁጥር 22 እስከ 25 ባለው ሐሳብ ላይ በመነሳት የኢየሱስን የንሻገር መልእክት ከራሳችን ጋር ለማዛመድ ሞክረናል። በዚያ ስፍራ ከዚህ ክፍል ልንማር የሚገባውን የመጀመሪያ እውነት ቁጥር 22 ላይ ተመልክተናል። ስለዚህም ከእግዚአብሔር በሰማነው ድምፅ ላይ ሳይቀር ፈተና ወይም ተግዳሮት ሊገጥመን እንደሚችል የተመለከትንበት ነው። ዛሬ ቁጥር 24 ላይ መነሻ አድርገን ሁለተኛውን ሐሳብ እናያለን። ቁጥር 24 እንደዚህ ይላል፣ ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጻቸው፣ ተዉም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። እምነታችሁ የት ነው አላቸው። ሁለተኛው ርዕሰ ጉዳይ ዛሬ ከራሳችን ጋር ልናዛምድ የሚገባው ነገር ይሄ ነው። ከእግዚአብሔር የሰማነው ድምፅ፣ ከእግዚአብሔር የተቀበልነው ድምፅ እያለ እምነታችንን መጠበቅ ያልቻልነው ለምንድን ነው? በእምነት መቆም ያልቻልነው ለምንድን ነው? ምክንያቱ ሰይጣን ዛሬም ኢላማ የሚያደርገው እምነታችን ላይ ስለሆነ ነው። ለዚህ ነው ጌታ ኢየሱስ ነፋሱን ገሰጸ፣ ማዕበሉን ገሰጸ። ነገር ግን ደቀ መዛሙርቱን የሕይወታቸውን ዋነኛ ጉዳይ ጠየቃቸው። በሕይወታቸው ሊመልሱት የሚገባውን ጥያቄ፣ እምነታችሁ የት አለ? ማዶ ለመሻገር ወጥተው ሳለ የእግዚአብሔር ድምፅ አለኝ ብለው ሳለ ነገር ግን ከመካከል ከመንገድ እንዲቆሙ ያደረጋቸውን ነገር ጠየቃቸው። እምነታችሁ የት አለ? የሰይጣን ትኩረት ዛሬም በሰማነው ድምፅ እንዳንቆም በእምነት እንዳንቀጥል ማድረግ ነው። ስለዚህም ኢላማ ያደርጋል፣ ትኩረት ያደርጋል እምነታችን ላይ። በእምነት የመቆም በእምነት የመመከት ኃላፊነት የእያንዳንዳችን ኃላፊነት ነው። ሰው እምነቱን ሲጥል ማዶ ለመሻገር አቅም ያጣል። የጀመረውን ጉዞ ያቋርጣል። በፍርሃትና በጭንቀት ይሸበራል። ከጌታ የሰማውን ድምፅ ጥሎ መንገድ ላይ የገጠመውን ድምፅ ለመቀበል ይገደዳል። አልፎም እንደ ደቀ መዛሙርቱ ስጠፋ አይገድህምን ሊል ይችላል። ጥያቄው ጌታ ኢየሱስ የጠየቀውን ከልባችን መመለስ አለብን። እምነትህ የት አለ? እምነትሽ የት አለ? በመጽሐፍ ቅዱሳችን እንደ ታላቅ ነቢይ የተነገረለት የእግዚአብሔር ሰው ነቢዩ ኤልያስ 450 የባኦል ነቢያትን ብቻውን የተገዳደረ፣ እግዚአብሔር አምላክ ከሆነ እሱ ይመለክ፣ ባኦል አምላክ ከሆነም እሱ ይመለክ ብሎ ብቻውን የተገዳደረ ያ ጀግና ሰው፣ ሰማያትን የዘጋ ለ3 ዓመት ሰማያትን የከፈተ ያ ብርቱ ነቢይ አንድ ወቅት ላይ ከክትክታ ዛፍ በታች ወድቆ ተገኘ እና እግዚአብሔርንም እንዲህ ብሎ ጠየቀው ይላል፣ ከአባቶቼ አልበልጥምና ግደለኝ አለው። ያ ታላቅ ሰው፣ በእምነቱ የተመሰከረለት ሰው እዛ ደረጃ ላይ ለምን ደረሰ ካለን የአንዲትን ሴት ዛቻ ሰምቶ ፍርሃት ውስጥ ሽብር ውስጥ በገባና እምነቱን በጣለ ጊዜ ነው። ዛሬም እንደዚህ ሆኖ ከእግዚአብሔር የሰማናቸውን ድምፆች በጣለን ጊዜ ፍርሃትና ሽብር ውስጥ እንገባለን። በእምነት መቆም ያቀተናል። በሰማነው ቃል መቆም ያቀተናል። ጌታ ኢየሱስ ክርስቶስ ጴጥሮስን አንድ ስፍራ ላይ እንዲህ ብሎ ጠየቀው ይላል፣ ስምዖን ስምዖን፣ ሰይጣን እንደ ስንዴ ሊያበጥራችሁ ወደደ፣ እኔ ግን እምነትህ እንዳትጠፋ ስለ አንተ ማለድኩልህ። በዚህ ወቅት ራሳችንን መጠየቅ ያለብን አንዱ በጣም አስፈላጊ ጥያቄ፣ ሰይጣን እምነቴን ኢላማ ባደረገበት ነገር ላይ፣ በማናቸውም የሕይወቴ አቅጣጫ ላይ እምነቴን ለመጠበቅ፣ በእምነት ለመቆም፣ በእምነት ለመመከት ምን ያህል ተዘጋጅቻለሁ ብለን መጠየቅ አለብን። ከእግዚአብሔር የሰማነው ድምፅ አለ። እግዚአብሔር ተናግሮናል፣ መንገድ ጀምረናል። ነገር ግን ሰይጣን እምነታችንን እየተገዳደረ ነው። እንደ አማኝ አሁን መመለስ ያለብን በእምነት መቆም ነው። በእምነት መጽናት ነው። የእግዚአብሔር ቃል ሲናገር ጻድቅ በእምነቱ በሕይወት ይኖራል፣ ወደ ኋላ ቢያፈገፍግ ነፍሴ በርሱ ደስ አይላትም። ስለዚህ ወንድሞችና እህቶች ላበረታታችሁ ወዳለሁ። እግዚአብሔር የተናገራችሁን ድምፅ ሰምታችሁ አምናችሁ በቆማችሁበት ነገር ዛሬም በእምነት እንድትቀጥሉ፣ ዛሬም የእምነት ጉዟችሁን እንድትቀጥሉ፣ ዛሬም የእምነት ውሳኔያችሁን የሙጥኝ እንድትሉ ሰይጣን ኢላማ አድርጎታል። እናንተ ደግሞ በእምነት መመከት መቻል ወይም ደግሞ በእምነት መመከት ያስፈልጋችኋል። በእግዚአብሔር ቃል በእግዚአብሔር እውነት የሙጥኝ የማለት ጊዜው ነው።
መንገድ ላይ ለሰማነው ድምፅ ሳይሆን ከእግዚአብሔር ለሰማነው ድምፅ ምላሽ መስጠትን የሚገባን ጊዜ ነው። በእግዚአብሔር ቃል ባርካችኋለሁ። ከእግዚአብሔር ሰምታችኋልና የሰማችሁት ድምፅ ከፍጻሜ ያድረሳችሁ። በእምነት መጽናት ይሁንላችሁ። በእምነት መመከት ይሁንላችሁ። በእምነት መቆምና መቀጠል ይሁንላችሁ በጌታ በኢየሱስ ክርስቶስ ስም። ወንድሞቼና እህቶቼ አበረታታችኋለሁ። ከኔ ጋር አብራችሁ እንድትሰሩ ባላችሁ የሶሻል ሚዲያ መድረክ ይህንን መልእክት ለወንድሞች ለእህቶች ሼር እንድታደርጉት እግዚአብሔር አብዝቶ ይባርካችሁ። በብዙ ተከናወኑልኝ።